ታሪኩ የሚጀምረው ቆንጆ ወጣት ሴት ኢንዱ የተባለች ልጅን የሰርግ ልብሷን ስትሞክር በማሳየት ሲሆን በመስታወት ውስጥ ራሷን ስትመለከት በደስታ ፈገግ ትላለች። በዚህን ጊዜ አንድ የሱቁ ሰራተኛ እጮኛዋ አብሯት ቢሆን የተሻለ እንደሚሆን ታስባለች። ከዚያም ኢንዱ ለእጮኛዋ ትደውላለች። እሱም አብሯት መምጣት እንደማይችል ይነግራታል። ይህንን ስትሰማ ኢንዱ ሳትበሳጭም ተረጋግታ ሁኔታውን ለእጮኛዋ ታስረዳለች። ይሁን እንጂ ኢንዱ የማታውቀው ነገር ቢኖር እጮኛዋ ቺንላንግን በአሁኑ ጊዜ እመቤት ከሆነችው ሉዊ ጋር በአንድ ሆቴል ውስጥ እያሳለፈ ነበር። ብዙም ሳይቆይ ሉዊ የቺንላንግን ስልክ ትፈትሽና ኢንዱ የላከችውን የራሷን ፎቶ ታገኛለች። ሉዊ ግን ግንኙነታቸውን ከመደበቅ ይልቅ ሆን ብላ ለኢንዱ ትገልጻለች። ቺንላንግም ተኝቶ ሳለ ከንፈሩ ላይ ሊፕስቲክ ያለበትን ፎቶ አንስታ ከሆቴሉ ቦታ ጋር አያይዛ ለኢንዱ ትልካለች። መልእክቱ እንደደረሳትም እጅግ በጣም የተናደደችው ኢንዱ ወዲያውኑ ወደ ሆቴሉ ትጣደፋለች። የሆቴሉ ክፍል ስትደርስም ኢንዱ እጮኛዋና ሉዊን ልብሶቻቸውን ወለሉ ላይ ተበትነው በአልጋ ላይ አብረው ታገኛቸዋለች። ተናዳ ኢንዱ ሉዊንን ትገፋታለች። ግን እጮኛዋ የጥፋተኝነት ስሜት ከመሰማት ይልቅ ሉዊንን በመከላከል ኢንዱን ይወቅሳታል። በቁጣ ውስጥም ሆና ኢንዱ ቺንላንግን በጥፊ ስትመታው እንዲያዝንላትና ኢንዱን ችግር ፈጣሪ ብሎ እንዲወቅሳትም ያደርገዋል። አሁንም ተናዳ የነበረች ኢንዱ የጋብቻ ቀለበቷን አውልቃ ትወረውራለች። ኢንዱ ልብሶቻቸውን ሁሉ ወደ ውጭ ትጥላለች። ቺንላንግንና ሉዊን ገላቸውን በመታጠቢያ ፎጣ ብቻ ጠቅልለው ሆቴሉን ለቀው እንዲወጡ ያስገድዳቸዋል። የበለጠ ለማዋረድም ኢንዱ የትዕይንቱን ብዙ ፎቶግራፎችም ታነሳለች። ብዙም ሳይቆዩ ኢንዱ ለሰርጉ የያዙትን ሆቴል እንዳልተሰረዘና ሰርጉ አሁንም እንደሚካሄድ ትደርስበታለች። ነገር ግን ሙሽሪቷ በሉዊ ተተክታለች። በዚህም ኢንዱ ትበሳጫለች። ኢንዱ ከቅርብ ጓደኛዋ ቹንጂ ጋርም ትገናኛለች። እናም ቺንላንግና ሉዊንን ለመበቀል ትወስናለች። ብዙም ሳይቆይ ሉዊ በሰርጓ ቀን ኢንዱ በሙሽሯ ግብዣ ቦታ ላይ በልበ ሙሉነት ትመጣለች። በዚህም ጊዜ የቺንላንግ እናት ሉቺ ልጇ በመጨረሻ ሉዊን በማግባቱም ደስ ይላታል። ሉቺ ልጇ ከኢንዱ ጋርም የነበረ ግንኙነት ፈጽሞ እንዳልተቀበለችውና ሉዊ ለሱ በጣም የተሻለ ተዛማጅ እንደሆነችም ታምናለች። ከዚያም ሉቺ ለቺንላንግ አጎቱና የቺን ቤተሰብ ኃላፊ የሆኑ ቺንሼድም ሰርጉ ላይ እንደሚገኙም ትነግረዋለች። ልጁ ጥሩ ባህሪ እንዲኖረውና የአጎቱን ይሁንታ እንዲያገኝም ተስፋ ታደርጋለች። ከጥቂት ጊዜ በኋላ ሰርጉ የሚጀምረው ሉዊ ወደ መተላለፊያ እየተራመደች ሲሆን ቺንላንግን በደስታ ፈገግታ ፊቱ ላይ እየጠበቃት ነው። በተመሳሳይ ጊዜ ኢንዱ እንዲሁ ነጭ የሰርግ ልብስ ለብሳ በሁሉም ፊት ትታያለች። ሉቺ ይህንን ስትመለከትም ተናዳ ኢንዱን ለማባረር ትሞክራለች። ባልተጠበቀ ሁኔታ ኢንዱ በሆቴል ውስጥም ሲያታልሉ የሚያሳዩቸውን ፎቶዎችን በመወርወር ቺንላንግን ታዋርዳለች። ከዚያም በላይ ኢንዱ እንደ ቺንላንግም ያለ አስከፊ ሰው ማግባት እንደማትፈልግም ትገልጻለች። ምክንያቱም በጣም የተሻለ የትዳር አጋር ስላገኘች ነው። ብዙም ሳይቆይ ኢንዱ ቺንሼን ወደ ጎኗ ስባ በሽክሹክታ እሱ እንዲተባበራትም ትጠይቀዋለች። በአስገራሚ ሁኔታ ቺንሼ ተስማምቶ እሺ ብሎ ይተባበራታል። አዲሱ እጮኛዋ እንደሆነ ያስመስላል። ይህ ደግሞ ቺንላንግን መድረክ ላይ ዝም እንዲልም ያደርገዋል። በእንግዶቹ መካከል ሁከት ይፈጠራል። ጉዳዩ እንዲህ ነው። ኢንዱ ወደ ሰርግ አዳራሹ ከመግባቱ በፊት የቅርብ ጓደኛዋ ደወለላት። የውሸት እጮኛ እንድታገኝም እንደረዳቻትም ነገረቻት። በተመሳሳይ ጊዜ ቺንሼ ከኢንዱ በኋላ ይመጣል እና እሱ ጓደኛ የቀጠረችው ሰው እንደሆነ በስተት ታስባለች። ከዚያም ኢንዱ ለቺንሼ ብዙ ገንዘብ ሰጣት። ጥሩ አድርጎ እንዲተውንም ትጠይቀዋለች። ቺንሼ አንዱ እንደተሳሳተች ቢያውቅም በሰርጉ ላይ የእሱን ሚና ለመጫወት ተስማማ። ከዚያም ቺንሼ በከፍተኛ ድምጽ ለሁሉም የኢንዱ አዲስ እጮኛ መሆኑን ይገልጻል። ኢንዱ ሊጋቡ ከሆነ ማንም ደንታ የማይሰጠው ስለመሰላትም አብረው ሊጋቡ እንደሚገባም ትጠቁማለች። ባልተጠበቀ ሁኔታ ቺንሼ ስሜቱን ለኢንዱ በሁሉም ፊት ይናዘዛል። ተርፎ ቺንላንግን በግልጽ እንዲርቅም ይጠይቀዋል። ምክንያቱም ኢንዱን በዚህ ቅጽበት ማግባት ስለፈለገ ነበረ። ቀለበት ስላልነበራቸው ቺንሼ ቺንላንግን ቀለበቶቹ እንዲሰጣቸው አዘዘው። እናም እሱም ለሰርጉ ሊውሉ የነበሩ ቀለበቶችን ታዛዥ ሆኖ ሰጣቸው። ይህንን ስትመለከትም ኢንዱ ቀለበቱን በኩራት አደረገችና ሉዊ በትዕቢት ፈገግታ ሰጠቻት። እንግዶቹም ለቺንሼንና ለኢንዱ የቀለበት ስነስርዓትም አጨበጨቡ። ብዙም ሳይቆይ ኢንዱ የሆነ ስህተት እንዳለ መገንዘብ ጀመረች እና ቺንሼ በእርግጥም ማን እንደሆነ ጠየቀች። ሆኖም ቺንሼ ሙሽራው መስላ እንድትቀጥል አሳሰቡ። በተመሳሳይ ጊዜ የሰርግ መኮንኑ እንዲሳሳሙ ጠየቃቸውና ኢንዱ በመረበሽ አይኖቿን ጨፈነች። የእሷን ውጥረት በመረዳትም ቺንሼ ግንባሯን በቀስታ ሳማት። ቺንሼና ኢንዱ የሰርግ ስነስርዓታቸው ካጠናቀቁ በኋላ ቺንላንግ ሉዊንን ለማግባት ሄደ። ሆኖም ቀለበቶቹ ስላልነበሯቸው ቺንላንግ አዲስ የሰርግ ቀለበቶችን እስኪገዙ ድረስ በቀላሉ የሚከፈተውን የጣሳ መክፈቻ ተጠቅሞ በጊዜያዊ ቀለበት ለወጠው። በዚህ ምክንያትም ሉዊ የሰርግ ቀለበቷ በኢንዱ በመወሰዱ በጣም ተናደደች። እንግዶቹም ቺንሼን ለትዳሩ ለማድረግ ሲሰለፉ ኢንዱ በመጨረሻ ቺንሼን የቀጠረችው ሰው እንዳልሆነና ተሳስታ እንደነበረ ተገነዘበች። በዚህ ምክንያት ወዲያውኑ ለቺንሼ ይቅርታ ጠየቀችው፣ ግን እሱ ግድ አልሰጠውም። ቺንላንግ ከዚያ ኢንዱን ለትዳር ደስታው ገለጸላት። ነገር ግን የእሷን ስም በቅጥያ ሳይጨምር በቀላሉ ጠራት። ይህንን ሲሰማም
ቼንሺ ወዲያውኑ ቼንላንግን እንደሚስቱ ኢንዱን ባለማክበሩ አፈጠጠበት። ይህም ቼንላንግ እንዲንቀጠቀጥና ቀለበቱን መልሶ ለመጠየቅ እንዲፈራ አደረገው። ከጥቂት ጊዜ በኋላ ኢንዱ ከፓርቲው አዳራሽ ወጥታ ስለረዳ ቼንሺንን አመሰገነች። ቼንሺ ነገሩን ቀለል አድርጎት ምስጋናዋን ተቀበለ። እናም ኢንዱ ከሄደች በኋላ የጨረቃ ንቅሳቱን በልበ ሙሉነት ተመለከተ። ከብዙ ዓመታት በኋላ በመጨረሻም በመገናኘታቸው ፈገግ አለ። በተመሳሳይ ጊዜ ማንጊ ዚህ የቀጠረው ሰው ለረጅም ጊዜ ሲጠብቅ ቆይቶ ቼንሺን ኢንዱ መች እንደምታገባ ጠየቀ። ቼንሺ ከመመለስ ይልቅ ወዲያውኑ አሰናበተው። ይህ በእንዲህ እንዳለ ዩቺን በቼንሺና በኢንዱ ግንኙነት ተጠራጠረች። ስለዚህ ኢንዱን እንዲከታተለው ሰው ላከች። ብዙም ሳይቆይ ዩቺን ከሰራተኞቿ ዘገባ እንደደረሳትም ቼንሺ ኢንዱ ወደ ተከራየችው ቤት ስትመለስ አብሯት እንዳልሄደም ሰማች። ይህንን ስትረዳ ዩቺን ወዲያውኑ የውሸት ጥንዶች እንደሆኑም ገመተች። በማግስቱ በስራ ላይ ኢንዱ አሁን የሉዌ ረዳት መሆኑን ስትረዳ በጣም ተበሳጨች። ከዚያም በላይ ኢንዱ ሉዌ ዲዛይኖችን እንደተረቀችና በራሷ ስም እንደተጠቀመችም አወቀች። ተናዳ ኢንዱ ምን እንደሆነ ለመጠየቅም ሉዌን ተጋፈጠች። ሲገናኙም ሉዌ አሁን የሷ ረዳት መሆኗንና ሁሉም ትዕዛዞች መታዘዝ እንዳለባትም ኢንዱ በትዕቢት ተናገረች። እንዲሁም ኢንዱ የነበራት ነገር ሁሉ ዲዛይኖቿን ጨምሮ አሁን የሷ እንደሆነችም ጨምራ ነገረቻት። በዚህን ጊዜ ሉዌ ስክሪፕቷን እንደጣለች በማስመሰልና ኢንዱ እንድታነሳላትን በማዘዝ ኢንዱ በግልጽ አፌዘችባት። ከቼንሺ ጋርም የነበራትን የውሸት ትዳርም አፌዘችበት። ይህም ኢንዱን በጣም ስላስቆጣት ጠረጴዛ ላይ የነበሩትን ነገሮች ወረወረች። በዚህን ጊዜ ቼንላንግም ሉዌንን ለመጠበቅ ደርሶ ነበር። ነገር ግን ሉዌ ሆን ብላ ትዕይንት ፈጠረች። ኢንዱ በጥፊ እንደመታቻት ለቼንላንግም ነገረችው። በዚህ ምክንያትም ቼንላንግ ወዲያውኑ ኢንዱን ለሉዌ ይቅርታ እንድትጠይቅም ጠይቃት። ነገር ግን ኢንዱ እምቢ አለች። የ7 ዓመታት ትዳራቸው በመርሳቱ ቼንላንግን ትወቅሳለች። በምላሹ ቼንላንግ ኢንዱን በጣም እንደሚያውቃት ተከራከረ። ግትር ሴት እንደሆነችም ተናገረ። እንዲያውም ኢንዱን ጨዋነት የጎደላትና ግትር ብሎ እስከ መጥራትም ደረሰ። ይህንን ስትሰማ ኢንዱ የሉዌን ስትስቅባት የነበረው ቅጂን አሰማች። ግን ቼንላንግ አሁንም አላመናትም። ሉዌ ደግሞ ኢንዱ ሆን ብላ እንዳደረገችው ከሰሰች። እናም ቼንላንግ ከሉዌ ጎን ቆመ። በሁለቱም ደስተኛ ስላልሆነ ኢንዱ ቅጁን ወርውራ ወጣች። ብዙም ሳይቆይ ኢንዱ ሁሉንም ነገር ለቅርብ ጓደኛዋ ነገረችው። ይህንን ሲሰማ ቹንሺ ኢንዱ ቼንሺን እርዳታ እንድጠይቅ ሀሳብ አቀረበ። ነገር ግን ኢንዱ ገና ስለተገናኙ ለሱ ይህንን ለመጠየቅ በጣም ገና እንደሆነ አሰበች። ስለዚህ ችግሩን በራሷ ለመፍታትም ወሰነች። ከዚያ ኢንዱ ጌጣጌጥ ዲዛይኗን እንደሰረቀች በመግለጽም አቤቱታ አቀረበች። በተመሳሳይ ጊዜ የቼንሺ ድም ጸሐፊ ጃንግም ሁኔታውን አይቶ ለአለቃው አሳወቀ። ዩቺን ስለ አቤቱታው አስቀድሞ ታውቅ ነበረ። በኩራት ዩቺን ኢንዱ ለኩባንያው ስራ አስፈጻሚዎችም የላከቻቸውን ኢሜሎች ሁሉ ማገድ እንደምትችልም ገለጸች። ዩቺን ኢንዱ ይህንን የምታደርገው የቼንላንግን ትኩረት ለማግኘትና እሱን መልሶ ለማሸነፍ እንደሆነ በማመን ከልጇ እንድትርቅም ነገረቻት። እንዲያውም የቼንላንግን ሕይወት እንድትለቅም ገንዘብ አቀረበችላት። ሆኖም ኢንዱ መጠኑ በጣም ትንሽ ነው በማለትም ካርዱን መልሳ ወረወረች። ኢንዱ የቼንላንግና የሉዌን ብዙ ፎቶዎች እንዳሏትና በይፋ ለማዋረድ በመስመር ላይ ለመለጠፍም እያሰበች እንደሆነም ጠቀሰች። ይህን ስትሰማ ዩቺን በጣም ተናደደችና የሻይ ኩባያ በኢንዱ ላይ ለመወርወር ሞከረች። ነገር ግን ባልተጠበቀ ሁኔታ ኢንዱ ይህንን አስተውላ በፍጥነት እጇን ያዘች። ኢንዱ ኩባያውን መያዝ ችላለች እና ሻዩን በዩቺን ፊት ላይ በፍጥነት አፈሰሰችው። ከዚያ ኢንዱ ችግሩን በቀላል መፍታት እንደሚችሉ እንዳያስቡ ማስጠነቀቀችና ሉዌ የዲዛይን ረቂቋን በመስረቋ በይፋ ይቅርታ እንድትጠይቃትም ጠየቀቻት። በዚህን ጊዜ ቼንሺ ደረሰና የኢንዱን ሁኔታ ጠየቀ። ቼንሺ ሉዌ ለኢንዱ ይቅርታ እንድትጠይቅም ጠየቀ። ካልሆነ ግን ከቼን ቤተሰብ እንደሚያባርራትም አስፈራራት። ይህን ስትሰማ ሉዌ ለኢንዱ ይቅርታ ከመጠየቅ ውጪ ሌላ ምርጫ አልነበራትም። በቁጣ የሻይ ኩባያ ወስዳ በራሷ ላይ አፈሰሰችው። ከመምጣቷ በፊትም ቼንሺ ሚስቱ ብሎ የጠራትም ኢንዱን ማስቸገሯን እንዲያቆምም አስጠነቀቀችው። በመኪና ውስጥም ቼንሺ የቢዝነስ ካርዱ ለኢንዱ ሰጣት። እንደገና ካስፈራራትም እንድታናግረው ጠየቃት። እሱ የቼን ግሩፕ ዋና ስራ አስፈጻሚ ስለሆነ ብዙ ጥቅሞችን ሊያቀርብላትም እንደሚችል ጠቅሷል። ብዙም ሳይቆይ ቼንሺ በዝግታ ወደ ኢንዱ ቀርባ እና እሷን ለማማለል ሞከረ። ኢንዱ አፍራ በፍጥነት ከመኪና ወጣች። በማግስቱ ኢንዱ የቤቷ ባለቤት በድንገት እንድትወጣ ሲጠይቃት ደነገጠች። ግራ ተጋብታ ጠየቀችና ብዙም ሳይቆይ ሉዌ የአፓርታማው ህንፃ እንደገዛችና የቤቱን ባለቤትም ወዲያውኑ እንድታስወጣ እንዳዘዘችም አወቀች። ይህንን ስትረዳ ኢንዱ ቼንላንግን ደውላ ትወቅሳለች። ሆኖም ቼንላንግ ከሉዌ የተለየ ነገር እንደሰማ በመግለጽ ኢንዱን ለመበቀል እንደፈለገች እንደሆነ ይነግራታል። ሉዌ ለቼንላንግም ኢንዱ እሷንና እናቱን እያሰቃየች እንደነበር ነግራው እንደነበርም ይመልሳል። እናም ቼንላንግ አምኗታል። ቼንላንግ ለሉዌ ያለውን ፍቅር ሲያይ ኢንዱ ይበልጥ ተበሳጨች። ኢንዱን እሱን ስለፈለገች ሆን ብላ ችግር እየፈጠረች ነው ብሎ ከሰሳት። የስልክ ጥሪውን ከጨረሰች በኋላ ኢንዱ ራሷን ለማረጋጋት በጥልቀት ትንፋሽ ወሰደች። ስለዚህም ኢንዱ ለመበቀል ወሰነች። በሚቀጥለው ቀን ቼንላንግና ሉዌ ወደ ቢሮ እየሄዱ ነበረ። ሉዌ ግን ቼንላንግ ሁልጊዜም እንዲጠብቃት ደካማ መስላ ትተውናለች። ቢሮ ሲደርሱ ኢንዱ ቦታውን አጽድታና አድራጅ ታገኙ። ይህንን ሲመለከትም ቼንላንግ ኢንዱ አመለካከቷን ለመለወጥና የስራ ጉዳዮችን በግል
ከህይወቷ ለመለየትም ተነሳሽነት እንደወሰነች በማሰብ ተደስቶ ነበረ። ሆኖም ቼንላንግ ከሄደ በኋላ ኢንዱ ሉዊንን በጥፊ በመምታት ተበቀለቻት። ሉዊ እያለቀሰች ሸሸች። ግን በዚህን ጊዜ ኢንዱ አልተታለለችም። ከእሷ ትወና ጋር በመሆን ሉዊ እሷን እንደመታቻትም ከሰሰቻት። እንደውም ኢንዱ የተጎዳች መስላ ለመታየት ፊቷ ላይ ሊፕስቲክ ቀባች። እንደ እድል ሆኖ በዚህን ጊዜ ቼንላንግ ኢንዱን አመነ እና ሉዊ በጣም ጨካኝ እንደነበረችም አሰበ። በተመሳሳይ ጊዜ አሁን ቢሮ የደረሰው ቺንሼ ሉዊ ኢንዱን እንደመታቻት ሰማ። ቺንሼ ወዲያውኑ ሉዊንን ወቅሶ ኢንዱን ለመርዳት ወሰነ። በኋላም በቺንሼ ቢሮ ውስጥ ኢንዱ ሊፕስቲክን ከፊቷ ላይ አበሰችና ለምን እንደረዳትም ጠየቀችው። ኢንዱ ሁኔታውን በራሷ ማስተናገድ ስለምትችል እሱ ጣልቃ መግባት እንደሌለበትም ነገረችው። ኢንዱ ልትሄድ ስትል ቺንሼ በሉዊ ላይ የተሰነዘረውን የስነ ጽሁፍ ስርቆትም ክስ ለመወጣትም አስቸጋሪ እንደሚሆን አሳወቃት። ከዚያም ቺንሼ ኢንዱ ለ3 ወር በይፋ እንድታገባው ከተስማማ ችግሩን ለመፍታት እንደሚረዳትም ሀሳብ አቀረበላት። ቺንሼ ቤተሰቦቹ በቅርብ እንዲያገባትም እየተጫኑት እንደነበረና ኢንዱን ሚስቱ እንድትሆንም እንደመረጣት ታወቀች። እንዲህ አይነቱ ጥሩ አቅርቦትም ማጣት ስላልፈለገች ኢንዱ ወዲያውኑ ተስማማች። ከጊዜ በኋላ በስብሰባ ክፍል ውስጥም ኢንዱ በጌጣጌጥ ዲዛይን ረቂቆች ላይ ባላት እውቀት ተጠቅማ የሉዊን ማጭበርበር በሁሉም ፊት በተሳካ ሁኔታ አጋለጠች። ሉዊ የጌጣጌጥ ዲዛይን በመስረቅ ወንጀለኛ መሆኗ ከተረጋገጠ በኋላ ቼንላንግም ሉዊንን ለመከላከል አልደፈረም። እናም በእሷ ቅር ተሰኝቶ ነበረ። በተመሳሳይ ጊዜ ቺንሼ የሉዊን ዲዛይኖችን በመስረቋ እንደ ቅጣት ከስራ ለማባረር ወሰነ። በሚቀጥሉት ቀናትም ቺንሼ ኢንዱን እናቱን እንድታገኛትም እናም ከቤተሰቦቹ ጋር እራት እንድትበላ ወሰዳት። በተመሳሳይ ጊዜ ሉዊና ቼንላንግም እንዲሁ ለእራት እዚያ ነበሩ። ቼንላንግና ቺንሼ የንግድ ጉዳዮችን ለመወያየት ሲርቁ ሉዊ ኢንዱን ወደ ውሃ ውስጥም ለመግፋት በመሞከር ለማስፈራራት እድሉን ተጠቀመች። እንደ እድል ሆኖ ኢንዱ ማምለጥ ችላለች። ነገር ግን በሉዊ እጅ የነበረው ስጦታ በምትኩ ወደ ውሃ ውስጥ ወደቀ። ይህንን ስትመለከት ሉዊ ወዲያውኑ ኢንዱን ትወቅሳታለች። ስጦታው ለወይዘሮ ቺን የቺንሼ እናት የቀድሞ የቺን ቤተሰብ ኃላፊና የቤተሰቡ እጅግ የተከበረ አባል መሆኑን ገለጸች። እንዲሁም ወይዘሮ ቺን እንደ ኢንዱ የቤተሰብ መስፈርቶችን የማያሟሉ ከድሃ ቤተሰቦች የመጡ ሴቶችን ስለሚንቁ ልታባራት እንደምትችልም ለኢንዱ ነገረቻት። በእራት ጊዜ ሉዊ ኢንዱ ለወይዘሮ ቺን የተዘጋጀውን ስጦታ እንደጣለችን በመግለጽ በቼን ፊት ስነ ምግባር የጎደላት እንደሆነችም ትወቅሳታለች። ይሁን እንጂ ራሷን ከመከላከል ይልቅ ኢንዱ በልበ ሙሉነት ወደ ወይዘሮ ቼን ቀረበችና ራሷን እንደ ምራቷ አስተዋወቀቻት። ኢንዱ እናቴ ብላ ጠራቻት። ይህም በጣም ደፋር ነች ብለው ያሰቡትን ሁሉ አስደነገጠ። በሌላ በኩል ወይዘሮ ቺን ከጆሮዋ ጀርባ የጨረቃ ቅርጽ ያለው የልደት ምልክትም አስተዋለችና ወዲያውኑ ተረዳች። ፈገግ ብላ ወይዘሮ ቺን በይፋ ኢንዱን እንደ ምራቷ አወቀች። ሉዊንና ቼንላንግም ተንበርክከው ለቺንቺና ለኢንዱ ይቅርታ እንዲጠይቁ ማስገደደቻቸው። ወይዘሮ ቺን የጨረቃ ቅርጽ ያለው የልደት ምልክትም ስታይ ኢንዱ ቺንሺ እነዚህ ሁሉ አመታት ሲፈልጓት የነበረችው ሴት መሆኗን ተገነዘበች። በዚህ ምክንያት ወይዘሮ ቺንሺ ኢንዱን የሚወዳት ከሆነ እሷም እንደምትንከባከባት ተናገረች። ወደ ቤትም በሚሄዱበት መንገድ ቺንሺ ለኢንዱ ሚስቱ መስላ መቀጠል እንደምትችልም ጥያቄ ያቀረበላት። ነገር ግን ኢንዱ ወዲያውኑ እምቢ አለችና ክፍያዋን ጠየቀች። ከዚህም በኋላ ኢንዱ አዲስ ቦታ ለመፈለግም ወሰነች። ብዙም ሳይቆይ በወር 1000 ዋን ብቻ የሚከፈልበትን ቤት አገኘች። በተመጣጣኝ ዋጋ በመደሰትም ኢንዱ ሳታነብ በጥንቃቄ ውል ፈረመች። የማታውቀው ነገር ቢኖር እሷና ቺንሺ እየተቀራረቡ እንደነበርና ሆን ብለው በዝቅተኛ ዋጋ ቤት እንድትከራይም ፈቅደውላታል። በደስታ ከገባችና በጓሮ ውስጥም ያለውን የመዋኛ ገንዳ አይታ ከተደሰተች በኋላ ቺንሺ በድንገት በውሃ ውስጥም ብቅ አለ። ኢንዱ ለተንኮልም ወዲያውኑ ወቀሰችው። ነገር ግን ቺንሺ በረጋ መንፈስ ቤቱ የራሱ እንደሆነና እዚህ የመኖር መብት እንዳለውም ተናገረ። እንዲሁም የኪራይ ውሉ ተከራይ ቤቱን ከባለቤቱ ጋር መጋራት እንዳለበት በግልጽ እንደተገለጸም አመላክቷል። ትከራከል ስትል ቺንሺ የፈጠረቻቸውን የጌጣጌጥ ዲዛይኖች በሙሉ የያዘውን የቤቱን ጥግ አሳያት። ያንን ቦታ የግል የስራ ቦታ ለማድረግም አስቦ ነበረ። ይህንን ስትመለከትም ኢንዱ በግልጽ ለመቆየት ተስማማለች። በዚህ ምሽትም ቺንሺ ኢንዱ በልጅነቷ ፎቶ አጠገብ ጠረጴዛ ላይ ተኝታ እንደነበርም አስተዋለ። ቺንሺ እያያትም ፈገግ አለ። በተለይ በጆሮዋ ጀርባ ያለው የጨረቃ ቅርጽም ያለው የልደት ምልክት ሲያይ ይህ የሆነ ነገር አስታወሰው። ኢንዱ በልጅነታቸው የነገረችውን ኢንዱ ከጆሮዋ ጀርባ ያለው የጨረቃ ቅርጽ ሊያበራ እንደሚችል ተናግራ ነበረ። መገኘቷ ሁልጊዜ ሸንቺን ደህንነት እንዲሰማውና እንዳይፈራትም አድርጓታል። በማግስቱ ቼንላንግ ለኢንዱ ይቅርታ ጠየቀ። በሉዊ እንደተታለለም አምኗል። ይቅርቷን ተስፋ አድርጎ አፓርታማውን እንደ ስጦታ አቀረበ። ሆኖም ኢንዱ እምቢ አለችና ቼንላንግ ከእርሷ እንዲርቅም ነገረችው። በተመሳሳይ ጊዜ ቺንሺ ትዕይንቱን ተመልክቶ በጣም ተናደ። ወደ ቤት ሲሄዱ ቺንሺ በከተማ ውስጥ ያሉትን ቤቶች ሁሉ ቁልፎችም ሰብስቦ ሰጣት። ይህም ከቼንላንግ እጅግ የላቀ ሀብቱ አሳይቷታል። ነገር ግን ኢንዱ በሀብቱ ፍላጎት እንደሌላትና በስምምነታቸው መሰረት ሚስቱ ለመሆን ብቻ እንደተስማማች በመግለጽም አልተቀበለችም። በዚህ ምሽትም ቺንሺ እንቅልፍ መተኛት አቃተው። ቀኑን ሙሉ ቼንላንግም ለኢንዱ ስለተናገረው ነገር እያሰበ ኢንዱ ወደ ቼንላንግ ልትመለስ እንደምትችልም ይጨነቃል።
ይጨነቃል። በማግስቱ ኢንዱ ወደ ስራ ሄዳ ኩባንያ አዲስ መሪ እንዳለውም ተረዳች። ይህም ማን እንደሆነ ለማወቅ ትጓጓለች። በዚህን ጊዜ ቺንሺ ኩባንያው ደረሰና ከሰራተኞቹ ምላሽ ኢንዱ አዲሱ መሪ እሱ እንደሆነ በፍጥነት ተገነዘበች። ከዚያም ቺንሺ አዲስ ቢቀላቀልም ኢንዱን ወደ ዲዛይነርነት አሳደገ። የእሷን እድገት ለማክበርም የራት ድግስም ያዘጋጃል። በዚህ ምሽት ሁሉም ሰራተኞች በባሉ ላይ ተገኝተዋል። ኢንዱና ሼም የግል ግንኙነታቸውን እንዳያሳዩ ተነጋገሩ። ሆኖም ቺንሺ ሆን ብሎ በሁሉም ፊት ቆሞ ከኢንዱ ጋር ልዩ ግንኙነት እንዳለው ፍንጭ ሰጠ። ጥርጣሬን ለማስወገድም ኢንዱ የተጠበሰ ስጋ ቁራጭ ቺንሺ አፍ ውስጥም ትሞላበታለች። የኢንዱ የስራ ባልደረቦችም ስለ እሷ ማውራት ጀመሩ። ቼንላንግን ለማታለል እንደሞከረችና አሁን ቺንሺ የበለጠ ሀብታም መሆኑን ስለተገነዘበችም እሱን ለማስደሰት እየሞከረች ነው በማለትም ያወራሉ። ይህንን ስትሰማ ኢንዱ ተናደደች እና ራሷን ለመከላከል ሞከረች። ይህ በእንዲህ እንዳለ ቺንሺ ውይይቱን ሰምቶ ኢንዱን በማቀፍ እሱ ሲፈልጋት እንደነበረ ነገር ግን እሷ እድል ለመስጠት ሁልጊዜ እንደምትቃወም ተናገረ። ሁለቱ የሴት ስራ ባልደረቦችም ኢንዱን የተሳሳተ ፍርድ እንዲሰጡ በፍጥነት ተገነዘቡና ይቅርታ ጠየቁ። በሚቀጥሉት ቀናትም ቼንላንግም ትዕዛዙን በመከተል ወደ ዳርቻው አቅጣጫ ጽሕፈት ቤትም ስለተዘዋወረ ንብረቶቹን ጠቅልሎ ነበረ። ሉዌ ወደ ዳርቻው መሄድ ስለማይፈልግም ቼንላንግን እንድትቃወምም ለመነችው። ሆኖም ቼንላንግ ሁልጊዜ ኢንዱን ለማስፈራራትም በማሴሯ ሉዌን ወቅሷታል። እናም እሷን በማግባቱ እንደተጸጸተም አምኗል። ብዙም ሳይቆይ ሉዌ በድብቅ ወደ ኢንዱ ቢሮ ሄዳ የንድፍ ወረቀቶቹን ሰረቀች። በቀጣዩ ቀንም ኢንዱ ስትደርስም የነደፈችው የአንገት ሐብል በይፋ እንደተለቀቀ ማወቀች። ከዚያም ቺንሺ ለመጀመሪያ ጊዜ የነደፈችውን የአንገት ሐብል አቀረበላትና በአንገቷ ላይ አደረገላት። ኢንዱ ደስ ብሏት ቢሆንም የሆነ ስህተት እንደተፈጠረ ተሰማት። ብዙም ሳይቆይ ኦንግ የተባለ ስራ አስኪያጅም ተቀናቃኝ ኩባንያ የኢንዱን ዲዛይን የሚመስል አዲስ የአንገት ሐብል እንዳስጀመረ ሪፖርት ለማድረግ መጣ። እናም አሁን በየነ መረቡ ስለሷ አሉታዊ ግምገማዎችን ሞልቷል። ሁኔታውን የበለጠ እንዳያባብስም ለመከላከል ቺንሺ አሉታዊ አስተያየቶችም እንዲወገድ አዘዘ። ነገር ግን ኢንዱ አቆመችው። በንድፏም እንደምትተማመንና የውሸት እንዳልሆነ እርግጠኛ ነበረች። ስለዚህ ኢንዱ ዲዛይኑ የእሷ መሆኑን ማረጋገጫ ለማግኘትም ፈለገች። እናም ቺንሺ አብሯት ለመሄድም ወሰነ። ብዙም ሳይቆይ ኢንዱ ቺንቺን ወደ ትውልድ ከተማዋ ወሰደችው። እዚያም ከ10 ዓመታት በፊት የንድፏን ስዕል የሳለችበት ቦታ። በዚያን ጊዜ ኢንዱ በአካባቢው ጋዜጣ ላይም በወጣው ዛፍ ስዕል የመጀመሪያ ደረጃ አግኝታ ነበረ። ስለ ውድድሩ መረጃ በመስመር ላይ ይገኝ ነበረ። በዚህ ምክንያትም ኢንዱ ንድፏን ማግኘት ንጹህነቷን እንደሚያረጋግጥላትም እርግጠኛ ነበረች። በዚህም ዲዛይኑ በገጠር ውስጥ ካለ ዛፍ መነሳሳቱን አስረዳች። የኢንዱ ወላጆችም ካለፉ በኋላ በአያቷ ተገኝታ ነበረ። አያቷ ሲያልፉ ዛፉ ታማኝ ጓደኛዋ ሆነ። ብዙም ሳይቆይ ኢንዱ በቤቷ ውስጥም የስዕል ደብተሩን ማግኘት ሳትችል የልጅነት ጓደኛዋን ሻንሻንን አስታወሰች። እናም ቺንሺ ይህን ይዛ ልታገኘው ሄደች። ሻንሻን ኢንዱን በማየቱ ተደሰተ። አቀፋትና የሴት ጓደኛው እንድትሆንም ጠየቃት። ከዚያም በላይ ሻንሻን ከድሮ ጀምሮ ኢንዱ እንደወደዳትና የሴት ጓደኛው ለመሆን ካልተስማማች የስዕል ደብተሩን እንደማይመልስም ተናገረ። ይህንን ሲሰማ ቺንሺ ወዲያውኑ ተናደደና ግንኙነታቸውን ለመግለጥ ፈለገ። ነገር ግን ኢንዱ አስቆመችው። ሻንሻን ከዚያም ኢንዱን መጠጥ አቀረበላት። ነገር ግን ቺንሺ ጣልቃ ገባና እንድትጠጣ አልፈቀደላትም። በምትኩ እሱ ራሱ ወይን ቀርቶ ጠጣ። ቺንሺ ኢንዱ ሚስቱ እንደሆነችም አስታወቀ። ሆኖም ሻንሻን እየቀለደ ነበረ፣ ምክንያቱም አስቀድሞ አግብቶ ልጅ ነበረው። ከጥቂት ጊዜ በኋላ ኢንዱ ቺንሺ ወደ ዛፍ ወሰደችውና በልጅነቷ በየቀኑ ወደዚህ ትመጣና ዛፉን ትስል እንደነበርም ነገረችው። ዛፉ ሁልጊዜም በሀዘንና በደስታ ጊዜ አብሯት ነበረ። ይህም መጽናናትን ይሰጣት ነበረ። እንደ እድል ሆኖ ዛፉ አሁንም ቆሙ ነበረ። ይህም ኢንዱ ዲዛይኑን ከብዙ ዓመታት በፊት እንደሳለችው ያረጋግጣል። በአስገራሚ ሁኔታ ቺንሺ ኢንዱን አቅፎ እሱም ሁልጊዜ ከጎኗ እንደሚሆንና እንደሚጠብቃት ተናገረ። በዚያን ጊዜ ኢንዱ እሱን ለማስወገድም ሞከረች። ነገር ግን ባልተጠበቀ ሁኔታ ቺንሺ ሳማት። በኋላ ኢንዱ ቺንሺን ወደ ቤቷ መልሳ አልጋው ላይ አስተኛችው። ከንፈሩንም ከመንካት መቆየት አልቻለችም። ኢንዱ ሶፋው ላይ ተቀምጣ የሚሮጠውን ልቧን ለማረጋጋት ስትሞክር ቺንሺ በድብቅ አያት። ፈገግታውን መደበቅ አልቻለም። ብዙም ሳይቆይ ቺንሺ በእኩለ ሌሊት ነቅቶ ኢንዱ ሶፋው ላይ ተኝታ አየ። ወደ ኢንዱ ሽልማቶችም ወደሚታዩበት ግድግዳ ሄደና በውጭ ሀገር ሲኖር ከሷ ደብዳቤ እንደደረሰው አስታወሰ። እንደሚታየው አያቷ ከሞቱ በኋላ አንድ ሚስጥራዊ ሰው ከኮሌጅ እስክትመረቅ ድረስ ትምህርቷን ደግፏል። በደብዳቤዋ
ኢንዱ በታታሪነት እንደምትማርና አንድ ቀን የረዷት ምሶች ደግነት እንደምትመልስም ጠቅሳ ነበር። ይህን ጥረታቸውን ከንቱ እንዳልነበረ አረጋግጧል። በአስገራሚ ሁኔታ ሁልጊዜ ደጋፊ የነበረው ሰው ቺንሺ ነበረ እና እሷን ለመጀመሪያ ጊዜ ካገኛት ጊዜ ጀምሮ ኢንዱን እንደወደዳትም ግልጽ ይሆናል። በማግስቱ በጋዜጣዊ መግለጫ ላይ ሊን የተባለ አንድ ወንድ ዘጋቢ እንዲሁ ባሉታዊ መልኩ ለማሳየት በመሞከር የክስ ጥያቄዎችን በማንሳት እንድትበሳጭም ያደርጋታል። ሊን ኢንዱን በስነ ጽሁፍ ስርቆትም ከሰሰና የሽልማቱን የመስመር ላይ አገናኝ መድረስ እንደማትችልም ለሁሉም ነገረ። ይህንን ሲሰማ በጋዜጣዊ መግለጫው ላይ ያለው ህዝብም በእሷ ላይ የበለጠ ተጠራጠረ። ባልተጠበቀ ሁኔታ ቺንሺ ኢንዱን ለመከላከል ተነሳ። ነገር ግን ሊን የበለጠ በመሄድ ተገቢ ያልሆነ ግንኙነት እንዳላቸው ከሰሳቸው። ኢንዱ ደግሞ ዋና ዲዛይነርነት ቦታን ለማግኘት በቺንሺ እንደተደገፈችም ተናገረ። ከዚህም የከፋው ደግሞ ሊን በቤታቸው አብሯቸው ያሉትን ፎቶዎችም አሳይቷል። ሆኖም ቺንሺ ማስረጃ አዘጋጅቶ ኢንዱ ሚስቱ እንደሆነች በይፋ አስታወቀ። ከዚያም ኢንዱን ሳመና የሊ እውነተኛ ማንነት እንደ ተቀናቃኝ ኩባንያ ዋና ስራ አስፈጻሚ የወንድም ልጅ ሆኖ እንደ ጋዜጠኛ ሲያስመስል የነበረ መሆኑን ማጋለጥ ጀመረ። ከዚህም በላይ ቺንሺ ከ10 ዓመታት በፊት የኢንዱን በስዕል ውድድር የዘገበ ጋዜጣዊ ጽሑፍም አሳይቷል። ይህም የንድፉ ትክክለኛ ባለቤት መሆኗን ያረጋግጣል። ቺንሺ ውሸቱን ካጋለጠ በኋላ ሊን በህፍረትም ከቦታ ወጣ። ካሜራዎች ሁሉ ወደ እርሱ ሲዞሩ ብዙም ሳይቆይ ቺንሺ ጋዜጠኞቹን ሚስቱ ኢንዱ ላይ እንዳያተኩሩ ጠየቀ። ነገር ግን በራሷ መብት ጎበዝ ዲዛይነር መሆኗን እንዲያውቁም ጠየቃቸው። ኢንዱ አፍራም ከቺንሺ ጋርም ስላላት ትዳር ምንም መግለጫ ሳትሰጥም በፍጥነት ወጣች። ዜናው በፍጥነት ተሰራጨና በተለያዩ ሚዲያዎችም ተዘገበ። ይህ በእንዲህ እንዳለም ቺንላንግን በስተት የሊዌንን ስልክ ላይ ከእሷና ከተቀናቃኝ ኩባንያ ዋና ስራ አስፈጻሚ መካከል ያሉ መልእክቶችን አየ። በዚህ ጊዜ ቺንላንግን ከሁሉም ነገር ጀርባ ሊዌ እንደሆነች በመጨረሻም ተረዳ። በዚህ ምክንያትም በጣም ተከራከሩ። በዚህ ወቅትም ቺንላንግን ሊዌን በጭፍን በመናደድና ኢንዱን በመጉዳትም እንደተጸጸተ አምኗል። በተመሳሳይ ጊዜ ሊዌ ሁሉንም ነገር ለቺንላንግም እንደሰራችን በመግለጽ ራሷን ለመከላከል ሞከረች። ነገር ግን ቺንላንግ ሁሉንም ነገር ለራሷ የራስ ወዳድነት ምልክቶች እንደሰራችም ከሰሰ። በመጨረሻም ቺንላንግ የፍቺ ጥያቄ ያቀረበ። ይህም የሊዌ ቁጣ በኢንዱ ላይ ይበልጥ አባባሰው። በሚቀጥሉት ቀናትም ቺንሺ በአበባ የአትክልት ስፍራ ውስጥ አስገራሚ ጋብቻ ጥያቄ ለማቅረብ ሲያቅድ ታይቷል። በእጁ ቀለበትና አበቦችን ያዘ። ኢንዱ ጥያቄውን እንደምትቀበል እርግጠኛ ነበር። ከጃንግ ጋርም እቅዱን ከተወያየ በኋላ በተመሳሳይ ጊዜ ኢንዱ ለብሳ ቺንሺን ለማግኘትም ዝግጁ ሆና ሳለ ከቺንላንግም ስልክ ደረሳት። እሱም ከእሷ ጋር ለመነጋገርና ሊዌ በዲዛይን ረቂቅ ስርቆትም የፈጠረችውን ችግር ለማስተካከል ተስፋ አደረገ። ነገር ግን ኢንዱ ለመገናኘት ፈቃደኛ አልሆነችም። ግንኙነታቸው ማብቃቱንም አስታወሰችው። ከዚህም በኋላ ብዙም ሳይቆይ ኢንዱ መንገድ ልትሻገር ስትል አንድ የጭነት መኪና በድንገት ወደ እሷ ፈጠነ። እንደ እድል ሆኖ ቺንላንግም በጊዜ ደርሶ ከመንገዱ ገፋት። ምንም እንኳን በዚህ ሂደትም በጭነት መኪናው ተመቶ ከባድ ጉዳት ቢደርስበትም ይህንን ያየችው ኢንዱ በፍጥነት አምቡላንስ ደውላ ቺንላንግን ወደ ሆስፒታል እንዲወስዱትም አደረገች። ዩቺን ልጇ በአደገኛ ሁኔታ መጎዳቱንና ራሱን እንደሳተ ሲያውቅም ሁሉንም ነገር በኢንዱ ላይ ወቀሰች። በተመሳሳይ ጊዜ ቺንሺ ሆስፒታል ደርሶ ወዲያውኑ ኢንዱን በመኪና ወሰዳት። ኢንዱ ቺንላንግን ችላ በማለቷ የጥፋተኝነት ስሜት ተሰማት። በዚህን ጊዜ ቺንሺ በአደጋው ምክንያትም እንደሆነ በመናገር እሷን ለማረጋጋት ሞከረ። ነገር ግን ኢንዱ አሁን የተፈጠረው ነገር ድንገተኛ አደጋ እንዳልሆነ እርግጠኛ ነበረች። በሌላ በኩል ሊዌ ለዩቺን ቺንላንግ በኢንዱ ምክንያት እየተሰቃየ መሆኑን ነገረቻት። ወደ ዳርቻው ቅርንጫፍ ጽሕፈት ቤትም ከመዘዋወሩ በላይ ሊዌ ኢንዱ እሱን በማታለል ፍቺ እንዲያቀርብም እንዳደረገች ተናገረች። ሊዌ በተጨማሪ ኢንዱ ወደ እሷ ለመመለስ ፈቃደኛ ስላልሆነችም ቺንላንግን እየተበቀለች እንደሆነ ተናገረች። እንዲያውም ቺንላንግ ከአደጋው በፊት የደወለላት የመጨረሻ ስልክም ለኢንዱ መሆኑን ጠቁማለች። ይህም ሊዌ ኢንዱ በአደጋ ውስጥ ተሳትፎ እንዳላት እንደ ማስረጃ ተጠቀመችበት። ይህንን ስታውቅም ዩቺን እጅግ ተናደደች እና በኢንዱ ላይም ለመበቀል ቃል ገባች። ምንም እንኳን ይህ ሁሉ የሊዌ ስራ አካል ቢሆንም በመጀመሪያ ሊዌ አንዱን ለመግደል አስባ ነበረ። ነገር ግን ቺንላንግን ባልተጠበቀ ሁኔታ መንገድ ላይ ታይቶ ከባድ ጉዳት ሲደርስበት ሁሉም ነገር በኢንዱ ላይ ለመውቀስም እድሉን ተጠቀመችበት። ይህ በእንዲህ እንዳለ ጃንግ እንዲያጣራ ካዘዙት በኋላ የአደጋው ቦታ የክትትል ካሜራዎች የተሰበሩ መሆናቸውንና አደጋ የደረሰበት ተሽከርካሪ የተሰረቀ መኪና ሐሰተኛ የሰሌዳ ታርጋ ያለው መሆኑን አወቁ። በቦታው ላይ ምንም አይነት ማስረጃ አልተገኘም። ይህም ኢንዱንና ቺንሺንን ከዚህ ጀርባ አንድ ሰው ኢንዱን ለመጉዳት እንዳሰብ የበለጠ አሳመናቸው። እሷን ለመጠበቅ ቺንሺ 4 ጠባቂዎችን ቀጠረ። ሆኖም ኢንዱ ጥበቃውን አልተቀበለችም። ትክክለኛ ወንጀለኛ ለማሰብም ራሷን እንደ ማጥመጃ ለመጠቀምም ቆርጣ ነበረ። ብዙም ሳይቆይ ኢንዱ ከቺንላንግ እናትም ስልክ ደረሳት። ቺንላንግ ከኮማው እንደነቃ ነገረቻት። ነገር ግን ኢንዱ ሆስፒታል ስትደርስም ቺንላንግ ምንም እንዳልነቃ አገኘች። ዩቺን ከዚያም ኢንዱን እንድትቀርብና ከቺንላንግ ጋርም እንድትነጋገር ጠየቀቻት። ባልተጠበቀ ሁኔታ ዩቺን
በአቅራቢያ ያለው የፍራፍሬ ቢላዋ ይዛ ኢንዱን ለመውጋት ሞከረች። ከአደጋው ጀርባ እሷ እንዳለችና ለልጇ ሁኔታ ተጠያቂ እንደሆነችም ከሰሰች። ኢንዱ በቼንላንግ ላይ ለደረሰው ነገር ይቅርታ ጠየቀች። ነገር ግን በአደጋ ውስጥ ምንም አይነት ተሳትፎ እንደሌላትም አጥብቃ ተናገረች። በዚህን ጊዜ ጃንግ ደረሰና አሽከርካሪው መያዙን ለቺንሺ ያሳወቀ። ነገር ግን አሽከርካሪው በኢንዱ እንደተቀጠረም ተናገረ። ይህንን ስትሰማ ዩቼን ወዲያውኑ የፍራፍሬ ቢላዋን ከመሬት አንስታ ኢንዱን ለመውጋት ሞከረች። በአቅራቢያ የነበረችው ቺንሺ አደጋውን በፍጥነት ተገንዝቦ ኢንዱን ጋረደ። ምንም እንኳን በዚህ ሂደት እሱ ራሱ ቢጎዳም በዚህ ጊዜ ሆስፒታሉ አደጋ ላይ ተኝቶ የነበረው ቼንላንግ በመጨረሻ ከኮሞ ነቃ። ብዙም ሳይቆይ ኢንዱ ወደ ፖሊስ ጣቢያ ለመውሰድም የሆስፒታሉን ክፍል ለቃ ስትወጣም ታየች። ይህ በእንዲህ እንዳለ በክፍሉ ጥግ ተደብቃ የነበረችው ሉዊ የኢንዱን መታሰር ከተመለከተች በኋላ በፈገግታ ተመለከተች። ሉዊ ቼንላንግን ሆስፒታል ጎበኘችና ኢንዱን ለመውቀስና ለአደጋው እስር ቤትም ለመላክ ያቀደችውን ተንኮለኛ እቅድም ገለጠች። እውነቱ ሲገለጥና ሉዊ ኢንዱን በተሳካ ሁኔታ ስላስወገደችም በኩራት ስትመካ ቼንላንግን በድንገት ነቃ። ከዚህ በኋላ ኢንዱና ቺንሺም በክፍሉ ውስጥም ታዩ። ስለዚህ ቺንሺ ወዲያውኑ ጠባቂዎቹን ሉዊን እንዲያስሩት አዘዘ። በዚህን ጊዜ ሉዊ ራሷን ለመከላከልም ሞከረች። ግን ቼንላንግ ከአሽከርካሪው ጋር ያደረገችውን ውይይት እንደሰማ በመግለጽም በአደጋ ውስጥ ስላላትም ተሳትፎ ምስክርነት መስጠት እንደሚችልም አጥብቆ ተናገረ። ብዙም ሳይቆይ ኢንዱ በቤት ውስጥም የቺንሺ የቢላዋን ቁስል ስትንከባከብም ታየች። በዚህን ወቅት ቺንሺ አብረው ብዙ እንዳሳለፉ ተናግሮ እሷን በደግነት ልትይዘው እንደሚገባ ተናገረ። በሚቀጥሉት ቀናት ወንግ የዋና ዲዛይነርነት ማዕረግ እንዳገኘችም ሲነግራት ኢንዱ ደነገጠች። ደስተኛ ከመሆን ይልቅም ኢንዱ ተበሳጨች። ማስታወቂያውን በእሷ ስኬቶች ሳይሆን የዋና ስራ አስፈጻሚ ሚስት በመሆን እንደሆነም ስለተገነዘበች በዚያ ምሽት ቺንሺ ወደ ኢንዱ ቀርባ ፍቅሩን ገለጠላት። እሷንም ለመሳም ጎንበስ አለ። ነገር ግን ኢንዱ ተደናግጣ ገፋችው። በቋሚ ማለፊያ የተበሳጨው ቺንሺ 3 ጊዜ ቀጠሮ እንዲወጡ ሀሳብ አቀረበ። ከ3ቱ ቀጠሮዎች በኋላ ኢንዱ ለሱ ስሜት ከሌላት እንዲሄድ እንደሚያደርጋትም ቃል ገባ። ኢንዱ አቅርቦቱን ምክንያታዊ ሆኖ ስላገኘችው ተስማማች። ይህ በእንዲህ እንዳለ ቼንላንግ ከስር ለተፈታችው ሉዊ የፍቺ ወረቀቶችን ሰጣት። የቺን ቤተሰብም ስም ለመጠበቅም በግዴለሽነት የስር ዋስትናዋን ከፍሎ ነበረ። በዚህን ጊዜ ሉዊ እንዳይፋታት ለመነችው። ግን ሁሉም ነገር በኢንዱ ላይ ማውገዟን ቀጠለች። ሆኖም ቼንላንግ በጥቅል ቅር በመሰኘትና ሉዊን ካሁን በኋላ ባለማመን የፍቺ ወረቀቶቹን እንድትፈርምና የተሻለ ሰው ለመሆን እንድትሞክር አጥብቆ ጠየቃት። ቼንላንግ ከሄደ በኋላ ሉዊ ወደ ዩቼን ሄዳ እንድትከላከልላት ለመነች። ነገር ግን ዩቼን እኩል ቅር ተሰኝታ ነበረ። በተለይ ሉዊ ልጇ ፍቺውን እንድትቀጥልም ከነገራት በኋላ ባልተጠበቀ ሁኔታ ዩቼን ሁሉንም ነገር ለማስተካከል እድል ከሰጠቻት ቼንላንግን የቼን ግሩፕ ኃላፊ ቺንሺን በመተካትም ማዕረግ እንደምትችልም ተናገረች። በማግስቱ ቺንሺ ጃንግን በፈረንሳይ ምግብ ቤት ጠረጴዛ እንዲያስይዝና ለኢንዱ አስገራሚ ነገር እንዲያዘጋጅም አዘዘ። ብዙም ሳይቆይ የተጠበቀው ቀን ደረሰና ኢንዱ ከቺንሺ ጋርም ቀደም ብሎ ወደ ተያዘው የፈረንሳይ ምግብ ቤትም ሄደች። የፈረንሳይ ቋንቋ ምናሌው ሞልቶ ሲያይም ኢንዱ ፈረንሳይኛ ስለማትረዳ ወዲያውኑ ግራ ተጋባች። ቺንሺ ኢንዱ ምግብ ለመምረጥ እየተቸገረች እንደሆነ አስተውሎ ሚኖን ወስዶ አዘዘላት። ከዚያም ቺንሺ ለሷ ልዩ የምግብ ቅድሚያ እንዳለው ተናገረ። ነገር ግን ኢንዱ የምግብ ቅድሚያዋ ቫዮሊን የምትጫወት ሴት መሆኗን አታውቅም ነበረ። በትዕይንቱ ወቅትም ኢንዱ አልተደነቀችም። ስለዚህም ቺንሺ ቫዮሊኒስቱን አሰናብቶ አስማተኛ ጠራ። ግን ኢንዱ አሁንም ፍላጎት ያላት አትመስልም። ቀጥሎም ቺንሺ ለማዝናናት ዳንስ አምጥቶ ነበረ። ግን ኢንዱ ምቾት የለሽ ስሜት ተሰማት። ፊቷን እየሸፈነችና ከሁኔታው ለማምለጥ እያሰበች። ይህንን ሲመለከትም ቺንሺ በትንሹ ቅር ተሰኘና ዳንሰኛዋን አሰናበታት። ከዚያም የኢንዱን እጅ ይዞ ስሜቱን ገለጸ። ምንም እንኳን ቀጠሯቸው በጥሩ ሁኔታ ባይሄድም ፍቅር ሊገደድ እንደማይችል ቢያውቅም ቺንሺ ኢንዱን ለማፍቀር የተቻለውን ሁሉ እንደሚያደርግ ቃል ገባ። በቅንነቱ የተነካችው ኢንዱ እጁን በቀስታ መታችው። ሳያውቁትም ሉዊ በድብቅ ፎቶግራፍ እያነሳቻቸው ነበር። ይህም ኢንዱ ለመጉዳት ሌላ ሴራ እንደምትጠነስስ በግልጽ ያሳያል። በማግስቱም በስራ ላይ ኢንዱ ስራ አስኪያጇ የስነ ጽሁፍ ስርቆት ክሷ አሁንም እንደቀጠለና በዚህ ምክንያትም ከጌጣጌጥ ዲዛይን ውድድር ውጪ መሆን እንዳለባትም ነገራት። በዜናው ብታዝንም ኢንዱ ውሳኔውን በግድ ተቀበለች። ቼንላንግም ከሆስፒታል ከወጣ በኋላ ወደ ኢንዱ ቢሮ በተሽከርካሪ ወንበር መጣ። ሉዊ ከኢንዱ የሰረቀችውን የንድፍ መጽሐፍን መለሰ። ይህም የስነ ጽሁፍ ስርቆት ክሱን እንድትዋጋ ይረዳታል ብሎ ተስፋ አድርጎ ነበረ። ውሳኔው እንደወሰነ ቼንላንግ ቺንሺ በሆነ ጊዜ ቢጎዳት እሱ ሁል ጊዜ እዚያ እንደሚኖርም ለኢንዱ ነገራት። ሆኖም ቃላቱ ኢንዱን ብቻ አበሳጫት እና እንዲሄድ ጠየቀችው። ብዙም ሳይቆይ ቺንሺ ወደ ቢሮው ጠርቶ ሌላ ቀጠሮ ጋበዛት። ልዩ ቦታ መውሰድም አስፈለገ። ምንም እንኳን በግንኙነታቸው ምክንያት ብትጠራጠርም ቺንሺ አይኖች ውስጥም ቅንነት ስላየችም አብረው ለመሄድም ተስማማች። ከዚያም ቺንሺ ከፍተኛ ማህበራዊ ደረጃ ያላቸው ሀብታም ግለሰቦች ወደሚገኙበት የበጎ አድራጎት ጨረታ ወሰዳት። በዝግጅቱም ወቅትም ቺንሺ አንዳንድ ለጨረታ የቀረቡ ጌጣጌጦች
ነገሮችን እንድታይ ፈቀደላት። እሱ አንዳንድ ጉዳዮችን ለመከታተል ሲርቅም በተመሳሳይ ጊዜ ኢንዱ ከጀርባዋ ስለ እርሱ መጥፎ ነገር ሲነገር ሰማች። ስትዞርም ቼን የምትባል አንዲት መካከለኛ እድሜ ያላት ሴትም ስትሳለቅባት አየች። ቼን በቤተሰብ ውስጥም ዝቅተኛ ደረጃ ያለው የኢንዱ የቼንሼ ዘመድ ሚስት ነበረች። ነገር ግን አሁን የቼንሼ ሚስት የሆነችውን ኢንዱን በንቀትም ትመለከታታለች። በዚህን ጊዜ ቼንሼ አንድ ጊዜ ሌላ ሴት አጥብቆ ይወድ እንደነበረና እንዲያውም ሊያገባት እንደፈለገም ጠቀሰች። ይህንን የሰማችው ኢንዱ ተበሳጭታ ለቼን በራሷ ጉዳይ ላይ እንድታተኩርና የቤተሰብ ራስም ሚስት እንደመሆኗ አክብሮት እንድታሳይም በፍጥነት መለሰች። መካከለኛ እድሜ ያላት ሴትም የልብ ድካም ሊደርስባት እንደነበር የተመለከተችው ኢንዱ ክርክሩን ለማቆም መረጠች። ጨረታው ሊጀምር ሲል ቼንሼ ኢንዱን ወደ ጨረታው መኪና ከእርሷ ጋር ከፊት ረድፍም ተቀመጠ። ኢንዱን ያናደደችው ሴትም ከኋላቸው ተቀምጣ ነበረ። ጨረታው በሚሊዮን የሚቆጠር ዩዋን ዋጋ ባለው ስዕልም ተጀመረ። ይህም ኢንዱን አስደነገጣት። እየተገረመች ስትመለከትም ቼንም ሳቀችና ድሃ የገጠር ልጅ ብላ ጠራቻት። ሆኖም ቼንሼ አስተያየቷን ሰምቶ በንዴት አፈጠጠባት። ይህም ወዲያውኑ ዝም አሰኛት። የመጨረሻው እቃ ሲገለጥም ኢንዱ የነደፈችው የጆሮ ጌጥ መሆኑን ስትመለከት ተገረመች። ቼንሼ የጆሮ ጌጦቹን ለጨረታ እንደተለገሰም ታወቀ። የጆሮ ጌጦቹ መነሻ ዋጋ 5000 ዩዋን ብቻ ነበረ። ነገር ግን እንግዶቹ በፍጥነት ፍላጎት አደረባቸውና ዋጋውን ወደ 100 ዩዋንም ከፍ ማለት ጀመረ። ክፍሉ በዝምታ ተዋጠ። እናም የጆሮ ጌጦቹ በመጨረሻ ለቼንሼ ተሸጡ። የመጨረሻው ጨረታ ከተጠናቀቀ በኋላ ቼንሼ ወደ መድረክ ተጋብዛ ነበረ። የጆሮ ጌጦቹን የሚወክሉት የሚስቱን ጠንክሮ ስራና ቁርጠኝነት እንደሆነና ይህም ለኢንዱ በጣም ጠቃሚ እንደሚያደርጋቸው ለሁሉም ተናገረ። ከዚያም ቼንሼ የ10 ሚሊዮን ዩዋን ልገሳ በገጠር ሁሉ ህጻናት እጣ ፈንታቸውን ለመቀየርና ህልማቸውን እንዲያሳኩ እንደሚረዳቸውም ተስፋውን ገለጸ። ልክ እንዲህ ሲልም ኢንዱ ልብ በሚነካ ቃላቱ ተነካች። ኢንዱም አቅመ ደካማ ለሆኑ ህጻናት በሚረዳ ምክንያት ላይ አስተዋጽኦ እያደረገች በመሆኗ ደስታ ተሰማት። የቼንሼ ንግግርም ከህዝቡ ጭብጨባ ተረፈለት። እናም ኢንዱ በአዲስ አድናቆትም ወደ እሱ ማየት ጀመረች። ጨረታው ከተጠናቀቀ በኋላ ኢንዱና ቼንሼ ወደ መውጫው ሲሄዱ እጁን ያዘች። ስለ ልገሳው አስቀድሞ እንዳላሳወቃትም በቀስታ አጉረመረመች። ነገር ግን ቼንሼ ግድ የሰጠው አይመስልም። ገንዘቡን ሁል ጊዜ ለበጎ አድራጎት ለመጠቀም አስቦ እንደነበር ገልጿል። በተመሳሳይ ጊዜ ዲዛይኖችንም ያስተዋውቃል። ይህ በእንዲህ እንዳለም ኢንዱ አሁንም ጭንቀት ላይ ነበረች። ሰዎች ቼንሼ ስራዋን ለማሳደግ እየተጠቀመችበት እንደሆነ እንዲያስቡ አልፈለገችም። ቼንሼ አረጋጋትና ልብን በሚነኩ ቃላትም አበረታታት። ይህም ኢንዱን በእጅጉ ነካት። አንድ ሰው በእሷ በእውነት እንደሚያምንባት የተሰማት ለመጀመሪያ ጊዜ ነበረ። ቼንሼ ፊቷን ለመንካትም ሲዘረጋ ኢንዱ በድንገት በእጁ መዳፍ ላይ ያለውን የጨረቃ ንቅሳትም አስተዋለችና ጠየቀች። ቼንሼ ንቅሳቱ በህይወት ውስጥ በጣም አስፈላጊ የሆነን ሰው የሚያስታውሰው ነው ሲልም መለሰ። በዚህም ምሽትም ኢንዱ የቼንሼን የጨረቃ ንቅሳት ማሰብም ማቆም አልቻለችም። ከቀድሞ የሴት ጓደኛው ጋር የተያዘ እንደሆነ ጠረጠረች። ይህም ምቾት አልሰጣትም። ኢንዱ ወደ ክፍሏ ልትመለስ ስትልም ሰማያዊ ልብስና ከቼንሼ የመጣ ካርድ የሚያዘ የስጦታ ሳጥንም አገኘች። ቼንሼ ኢንዱን በሚቀጥለው ቀን ሆቴል ውስጥም ለቀጠሩ የጋበዛት እንደነበረ ታወቀ። በማግስቱ ቼንሼ ኢንዱን ለማግባትም ስላቀደች ሊነግራት ያሰበውን እየደጋገመ ነበረ። ሁሉም ነገር ለሮማንቲክ ጊዜው ተዘጋጅቶ ነበረ። ብዙም ሳይቆይ በሩ በድንገት ተከፈተና አንዲት ወጣት ሴትም ገባች። ይሁን እንጂ ቼንሼ ፊቷን ሲያይም የፊቱ ገጽታ ወዲያውኑ ተለወጠ። ሰማያዊ ልብስም የለበሰችው ሴት ኢንዱ ሳትሆን ጄኒ ነበረች። በዚህን ጊዜ ጄኒ ራሷን በቼንሼ እቅፍ ውስጥ ወረወረች። እሱን ዳግመኛ እንደማትተውም እየተናገረች ዘግይታ የደረሰችው ኢንዱ አብረው ስትመለከትም ጥያቄ አቀረበች። ቼንሼ ከመመለሱ በፊት ጄኒ እሷ የቼንሼ የሴት ጓደኛ እንደሆነችና ከውጭ ሀገር እንደተመለሰችም ተናገረች። በዚህ ምክንያትም ጄኒ በሌለችበት ጊዜ ቼንሼን ስለተንከባከበችም ኢንዱን አመሰገነች። እንዲያውም ለኢንዱ ቼክ በመስጠት ሁሉንም ነገር ለገንዘብ ብቻ እንደሰራችን በመቁጠር ጄኒ ከዚያም በእጇ መዳፍ ላይ የጨረቃ ንቅሳትም እንዳለባት ገለጠች። ከቼንሼ እጅ ላይ ካለው ጋርም ተመሳሳይ ቼንሼ ሁኔታው ለኢንዱ ለማስረዳት ሞከረ። ነገር ግን ጄኒ በድንገት ወደ ጠረጴዛው ሮጣ ቢሎ ያዘች። ይህንን ያየው ቼንሼ አደገኛ ነገር እንዳታደርግም ለመከላከል ወደ ጄኒ ለመቅረብም መረጠ። ባልተጠበቀ ሁኔታ ጄኒ እድሉን ተጠቅማ ዞራ ቼንሼን አቀፈችው። ቅርበታቸውም የተመለከተችው ኢንዱ ሁሉንም ነገር ተረድታ ሆቴሉን ለመልቀቅ ወሰነች። ቼንሼ ተከተላት። ነገር ግን የትም ሊያገኛት አልቻለም። ኢንዱ እቃዎቹን ጠቅልላ ቤታቸውን ለቃ እንደሄደችም ሲገነዘብ የቼንሼ ዓለም ፈራረሰ። ይህም በእንዲህ እንዳለ ታክሲ ውስጥም የተቀመጠችው ኢንዱ ስለ ቼንሼ እያማረች ነበረ። ከቼን ቤተሰብ የመጡትን ወንዶች ሁሉ በጥልቅ ቅር መሰኘቷንም ገለጸች። ኢንዱ ከጃንግ የስልክ ጥሪ ደረሳት። ቼንሼ የመኪና አደጋ እንደደረሰበትና አሁን ሆስፒታል ውስጥ እንዳለ ነገረቻት። በዚህ ምክንያትም ኢንዱ ወዲያውኑ ወደ ሆስፒታል ሮጠች። በዚያም የቼንሼ ማገገም በእሷ ላይ የተመሰረተ እንደሆነ ዶክተሩ ገለጸላት። ጃንግም በተጨማሪ ቼንሼ እሷን ሲፈልግ ምንም እንዳልበላ ወይም ደግሞ እንዳልጠጣና ወደ ቤት ሲሄድም አደጋ ደርሶበት ኮማ ውስጥ እንደገባ ገለጸ።
ተቀመጠ። ቺንቺ በሆስፒታል አልጋ ላይም አቅመ ቢስ ሆኖ ሲተኛም ያየችው ኢንዱ አዘነችና ትንሽ የጥፋተኝነት ስሜት ተሰማት። ከዚያም ብዙም ሳይቆይ ሁሉም ሰው ክፍሉን ለቆ ወጥቶ ኢንዱን ብቻውን ቺንሺን እንድትንከባከብ ተወ። ከአልጋው አጠገብም ተቀምጣ በፍጥነት እንዲነቃ እየጸለየች ነበረ። ቺንሺ ራሱን ስቶ ሲነቃ ኢንዱ ተስፋ ቆረጠችና ካልነቃ የምትወደው ሌላ ወንድ እንደምትፈልግም አስጠነቀቀችው። በሚያስደንቅ ሁኔታ ቺንቺ በድንገት ከእንቅልፉ ነቃ። እጇን ለመያዝም ዘረጋ። እናም እንዳትተው ለመናት። በዚህ ሰዓትም በኋላዋ ጃንግ ኢንዱን ምግብ እንድትሰራ ወደ ቤቷ ወሰዳት። ጃንግ ወደ ሆስፒታል ሲመለስ ቺንሺን ባደረገው ጥሩ እቅድ አደነቀው። ይህም በከባድ ታሞ መስሎ በመታየቱ ኢንዱን በተሳካ ሁኔታ ወደ እሱ መልሷታል። ቺንሺ ከዚያም ጃንግን ስለ ጄኒ ጠየቀው። ጃንግ በንግድ ስራ ምክንያት ርቆ እንደሆነ በመዋሸትም ለተወሰነ ጊዜ እንደማታስቸግራቸውም ማረጋገጥ ችሎ ነበረ። ይህንን ሲሰማ ቺንሺ የቼን ቤተሰብ ለጄኒ ወላጆችም እዳ እንዳለባቸው ጠቀሰ። ስለዚህ እነሱን በደንብ መያዝ አለባቸው። ሆኖም ቺንሺ ጄኒ ስለ እሱ እና ስለ ኢንዱ እንዴት እንዳወቀችም ተገረሙ። ብዙም ሳይቆይ ኢንዱ የሰራችው ምግብም ይዛ ቺንሺን ጎበኘችው። ቺንሺ ኢንዱን እንዲመገበው ጠየቃት። በዚህን ወቅትም ቺንሺ ከጄኒ ጋር ስላለው ግንኙነት ገለጸላት። ጄኒ የልጅነት ጓደኛው እንደሆነች ነገራት። ነገር ግን በፍቅር ግንኙነት ፍላጎት ኖሮት አያውቅም። ጄኒ ድንገተኛ ንዴትም እንደሚያስከትል ባይፖላር ዲስኦርደር እንዳለባትም አሳወቃት እና ኢንዱን እንዳትጎዳት ለማረጋጋትና ለመከላከል ሲል ከዚያም በፊት እሷን አቅፎ ነበረ። ጄኒ በውጭ ሀገር ሕክምና ስትወስድ ነበረ። ነገር ግን በድንገት ለምን እንደተመለሰችም አያውቅም ነበር። ኢንዱ አሁን ሁኔታውን ብትረዳ አሁንም መለየት እንዳለባቸውና ለቺንሺ ነገረችው። ልትሄድም ስትል ቺንሺ በድንገት አቀፋት። አደጋ ውሸት እንደሆነም ተናዘዘ። ኢንዱ ወዲያውኑ ቺንሺ የታመመ መስሎ ብቻ እንደተመለሰ ተገንዝባ ወዲያውኑ ትታው ሄደች። ቺንሺ ሊያሳድዳት ሞከረ። ነገር ግን ሆስፒታሉ በሙሉ በኤሌክትሪክ መቋረጥ ምክንያት ጨለመ። ድንጋጤ ነገሰ። እናም ቺንሺ በጣም ፈራ። ወለሉ ላይ ወደቀ። በፍርሃት እየተሳበ ተስፋ ቆርጦ እርዳታ ይፈልግ ነበረ። ቺንሺ በሩን በመደገፍም ለመቆም ሞከረ። ግን በድንገት ወድቆ ራሱን በሕክምና ጋሪ ላይ መታ። ጠርሙሶችና የሕክምና መሳሪያዎችም በጋሪው ላይ ሊወድቁበት ሲሉ ኢንዱ ጥፋት እንዳይደርስም በጊዜ ደረሰ። ቺንሺ በፍርሃት ሲደናገጥና ሲያለቅስም እያየችው ኢንዱ በድንገት ያለፈውን ታሪክ አስታወሰች። ቺንሺ ልጅ እያለችም ሆስፒታል ውስጥ ያገኘችው ትንሽ ልጅ እንደነበረ አወቀች። በዚህን ጊዜ ኢንዱ ቺንሺ በጨለማ ውስጥም በፍርሃት ሲያለቅስም አግኝታ ነበረ። የፈራውን ቺንሺን አጽናናችው። ከጆሮዋ ጀርባ ያለውን የጨረቃ ቅርጽም ያለው የልደት ምልክትም አሳየችው። በዚህን ጊዜ ኢንዱ ለወጣት ቺንሺ የልደት ምልክቱ በጨለማ ውስጥ እንደ ጨረቃ እንደሚያበራላትና እንደማይፈራም አብሯ እንድትቆይም ነግሯት ነበረ። በአሁኑ ጊዜ ኢንዱ ካየ በኋላ ቺንሺ በመጨረሻ መረጋጋት ተሰማው። ስሜቱን ገልጾ አጥብቆ አቀፋት። በማግስቱ ጧትም ሉዊ ወደ ቅንጦት መኪና ስትገባ ታየች። ጄኒ አስቀድማ እሷን እየጠበቀች ነበረ። ጄኒ ወዲያውኑ ስለ ሉዊ አጉረመረመች። ቺንሺ ለምን እሷን ችላ ማለቱ እንደቀጠለ ግራ ተጋባች። ሉዊ ከዚያም የቺንሺን ፎቶ በሆስፒታል ውስጥም ለጄኒ ያሳየችው። ይህ ሁሉ ኢንዱ ቺንሺ ለራሷን ስለፈለገች እንደሆነም ገለጸች። በዚህን ጊዜ ሉዊ እና ጄኒ ኢንዱን ከቺንሺ ህይወትም ለማስወገድ የሆነ ነገር ማሴር ጀመሩ። ያለፈውን ጊዜ ሲያስታውሱ ወጣት ሆነው ኢንዱንና ቺንሺን እንደ ቅርብ ጓደኛሞች ነበሩ። በዚህን ጊዜ ቺንሺ ኢንዱን ከሆስፒታል ከወጣ በኋላ ወደ ውጭ ሀገር እንደሚሄድም ይነግራታል። ይህንን ሲሰማ ኢንዱ ምልክት ማድረጊያ ወስዳ በቺንሺ መዳፍ ላይ ጨረቃ ሳለች። ሁልጊዜም እንድታስታውሰውና በጨለማ ውስጥም ስትታሰር እንዳትፈራ። ቺንሺ ደስተኛ ነበረ። ነገር ግን ደግነቷን እንዴት እንደሚመልስ አያውቅም ነበር። ስለዚህ ሲያድጉ ውለቷን እንደሚመልስ ቃል ገባላት። በአሁኑ ጊዜ ቺንሺ ኢንዱን ከተለያዩ በኋላ የጨረቃ ምልክቱን ፈጽሞ እንዳላጠፋው ነገራት። በደበዘዘ ቁጥርም በጸጥታ እንደገና ይስለዋል። በመጨረሻም ቋሚ ንቅሳት ለማድረግም እስኪወስን ድረስ ይህንን ሁሉ ከተረዳች በኋላ ኢንዱ ጄኒ ተመሳሳይ ንቅሳት ለምን እንደነበራትም ጠየቀች። ቺንሺ ጄኒ ሁልጊዜ የምትወደውን ሴት ራሷን አድርጋ ታስብ እንደነበርና ራሷን ለማታለል ተመሳሳይ ንቅሳት እንደተነቀሰችም ገለጸላት። አለመግባባቱ በመጨረሻ ተፈቷል። እናም ኢንዱ በድብቅ ደስታ ተሰማት። ጄኒ ምልክት ብቻ እንደሆነችም አሰበች። ነገር ግን ቺንሺ እጇን አጥብቆ ይዞ በዓለም ላይ ማንም ሰው እሷን ሊተካ እንደማይችልም ነገራት። ይህንን ስትሰማ ኢንዱ ቺንሺ ከውጭ ሀገር ከተመለሰ በኋላ ለምን እንዳልፈለጋትም ጠየቀች። ቺንሺ ኢንዱ ዩኒቨርሲቲ እንደገባች ሲያውቅም እሷን ለማየት በፍጥነት እንደተመለሰ ገለጸ። ሆኖም የአበባ እቅፍ ይዞ ወደ ግቢው በር ሲደርስም ኢንዱን ከወንድ ጓደኛዋ ጋር በአጋጣሚ አየ። እሱም ቼንላንግ መሆኑን ታወቀ። በዚህ ምክንያትም ቺንሺ ኢንዱ ከቼንላንግ ጋር ስትሄድም እንባውንና ህመሙን መቆጣጠር ብቻ ነበር የቻለው። በኋላም ቺንሺ ቼንላንግን ኢንዱን እንደሚያገባት ሰማ። ነገር ግን ጃን የቼንላንግን ሙሽራ ኢንዱ ሳትሆን ሉዊ እንደሆነች እስኪነገረው ድረስም ሰርጉ ላይ መገኘት አልፈለገም። ሆኖም ቺንሺ ይህንን ሁሉ ለኢንዱ ላለመናገር መረጠ። ምክንያቱም ሁሉም ያለፈ ታሪክ ነበረ። ከዚህም በኋላ ብዙም ሳይቆይ ኢንዱ ቺንሺ በሆስፒታል ውስጥም የተግባቡትን ቃል ኪዳን አስታወሰች። ቺንሺ ሊያገባት ቃል ገብቶ ነበረ። በዚህን ጊዜ የጣት ቃል ኪዳናቸውን አደሱ።
ተመለሱ። እናም ኢንዱ በፍቅር ቺንሺን ባሌ ብላ ጠራች። ሊሳሳሙም ሲሉ ጃንግ በድንገት አስደንጋጭ ዜና ይዞ ብቅ አለ። በማግስቱ ቺንሺ ከኩባንያው ስራ አስፈጻሚዎች ጋር ስብሰባ ላይ ተገኘ። ቺንሺ ኢንዱን እንደሚገባ ሁሉንም ስለሚያውቅ በኩባንያው ላይ ፈጣን ተጽዕኖ ስለሚያሳድር በይፋ የወጡትን የሱንና የጂኒ ፎቶዎችንም ጉዳይ ለመፍታትም ነበረ። በስብሰባው ወቅትም ቺንሺ በመጨረሻ ኢንዱን ገና እንዳላገባትም አምኗል። ነገር ግን በቅርቡ ሊያገባት እንዳሰበ ተናግሯል። ቼን ግሩፕም በቅሌቱ ምክንያት ከፍተኛ የፋይናንስ ኪሳራ ስላጋጠመው ስራ አስፈጻሚዎቹ ቼንሺ በ3 ቀናት ውስጥም ችግሩን እንዲፈታ ጠየቁት። አለበለዚያ የቼን ቤተሰብ ራስነት ቦታውን ሊያጣ እንደሚችልም አስጠነቀቁት። በዚህን ጊዜ ጄኒ ባልተጠበቀ ሁኔታ ወደ ስብሰባው ክፍል ገብታ ቤተሰቧ ቼን ግሩፕ ከችግሩ እንዲያገግምም እንደሚረዱትም ተናገረች። ይህም ቼንሺ እሷን ለማግባትም ከተስማማች ብቻ ነው። ይህ በእንዲህ እንዳለ ኢንዱ በጋዜጠኞች ተከበበች። ሁሉም ከእሷና ከቼንሺ ጋርም በተያያዘ ስላለው ቅሌትም መግለጫዎችን በማግኘት ይዋጉ ነበረ። ይህንን ያየው ቼንሺ እሷን ለመርዳት ወደፊት ወጣ። ለጋዜጠኞችም በይፋ ስለትዳራቸው ለሁሉም እንደዋሸና ኢንዱም በራስ ወዳድነት እንደተጠቀመባትም አስታወቀ። በዚህ ምክንያትም ቼንሺ የቺን ግሩፕን ፕሬዝዳንት ቦታውን ለመልቀቅ ወሰነ። ማስታወቂያውን ካደረገ በኋላ ቼንሺና ኢንዱ ኩባንያውን ለቀው ወጡ። ህይወታቸው ውስጥም አዲስ ምዕራፍ በመጀመር በአበባ የአትክልት ስፍራ ቀጠሮ መሄድ ነበረ። እዚህ ያሉ ሰዎችም ቼንሺ በፍጥነት አውቀውትና ፎቶግራፍ ማንሳት ጀመሩ። ኢንዱና ቼንሺም ከመደበቅ ይልቅ ተሳስመው ግንኙነታቸውን በይፋ አሳይተዋል። ይህም በእውነት በፍቅር መዋደዳቸውን ለሁሉም አረጋግጧል። ወደ ቤት ሲደርሱም ባልተጠበቀ ሁኔታ ጄኒ ተቀበለቻቸው። ቼንሺ የቺን ግሩፕን ለምን ለቀቀ ብላ ጠየቀችው። ጄኒ ያቀረበችውን ስምምነት ብታነሳም ቼንሺ የኢንዱን እጅም አጥብቆ ውድቅ አደረገ። ትዳር የንግድ ስምምነት ወይም ደግሞ ጨዋታ እንዳልሆነና የሚወደውን ሴት ብቻ ማግባት እንደሚፈልግ ተናገረ። ጄኒ ግንኙነታቸውን ለማረጋገጥ የጨረቃ ንቅሳቷን በማሳየት ቼንሺን ለማሳመን ሞከረች። ነገር ግን ጄኒ ራሷን ማታለሏን እንድታቆም አሳሰበ። ቼንሺ እምቢ ሲላትም ጄኒ በቁጣ ተናደደች። ነገር ግን ቼንሺ ጸና። ሁሉንም ነገር ቢያጣ ኢንዱን እንደሚያገባት ተናገረ። በዚህ ምክንያትም የጄኒ ልብ ተሰበረ እና መጮ ጀመረ። ጠባቂዎቿ ሊዌን እንዲያነጋግሯት አዘዘች። በዚህን ጊዜ ኢንዱ ጄኒን በቅፏ ለማጽናናት ሞከረች። ነገር ግን ጄኒ ከሊዌ ጋርም ለመገናኘት አጥብቃ ጠየቀች። በማግስቱ ቼንላንግ እና እናቱ የቺን ቤተሰብ መኖሪያ ቤትም ወደ ዋናው አዳራሽ ደረሱ። የቤተሰብ ስብሰባም ለመካፈል የተስማሙበት የ3 ቀን የጊዜ ገደብ ስላለፈ የቺን ቤተሰብም አዲስ መሪ የሚመርጥበትም ጊዜ ደርሶ ነበረ። ባልተጠበቀ ሁኔታ አዳራሹ ባዶ ሆኖ አገኙት። ሊዌ በድንገት ከስክሪን ጀርባ ብቅ እስከምትል ድረስ ዩቼን ሊዌን በማየቷ በመጠኑ ተገረመችና እዚያም ለምን እንደነበረችም ጠየቀች። ብዙም ሳይቆይ ቼንሺ ኢንዱና ሌሎችም ታዩ። ጄኒ እውነቱን ለቼንሺ እንደገለጸችም ታወቀ። ሊዌ ዩቼንን ለማሴሩ እሱን ከቼን ቤተሰብ ራስነት ቦታ ለማስነሳት ሲልም ነበረ። ሊዌ ሁሉንም ወንጀሎቿን ብትናዘዝም አሁንም ኢንዱን ትወቅሳታለች እናም ትጠላለች። ይህ በእንዲህ እንዳለ ቼንሺ ጉዳዩን ፖሊስ እንዲያየው ወሰነ እና ሊዌና ዩቼን ወንጀላቸውን እንዲሞክሩ ጠበቆቻቸው እንዲዘጋጁም ነገራቸው። በዚህን ጊዜ ቼንላንግም ቼንሺን እናቱን እንዲምራትም ለመነ። ነገር ግን ቼንሺ እምቢ አለ። ዩቼንና ሊዌ ሚስቱን እንደጎዱና የቼን ቤተሰብ ስምም እንዳበላሹ ተናገረ። ሁሉም ሰው ከሄደ በኋላ ቼንሺ ኢንዱን አመሰገናት። ሊዌን በማላገጥና ሁሉንም ለመያዝ ሊዌን ወደ ወጥመድም እንድትገባ ስለረዳቻት ሁሉም ነገር በተቀላጠፈ ሁኔታ በመፈታቱ አመስጋኞችም ነበሩ። ከዚህም ብዙ ሳይቆይ የጌጣጌጥ ዲዛይን ውድድር ሽልማት ስነስርዓት ጊዜ ደረሰ። ኢንዱና ቼንሺም በውድድሩ ውጤትም አቅራቢው እስኪታወቅም በመጠባበቅ ከታዳሚዎች መካከል ነበሩ። አቅራቢው አሸናፊውን ገለጸ። እሱም ኢንዱ ሆኖ ተገኘ። በዚህ ምክንያትም ታዳሚው በማጨብጨብ ለኢንዱ ያላቸውን አድናቆት አሳይተዋል። ወደ መድረክ ወጥታ ዲዛይነሮቹን የሰራችበትን መነሳሳት አጋራች። ስለ ጨለማ፣ ስለ ብቸኛ ልጅ ፍርሃት እናም በዚያ ልጅ ጨረቃ ምልከታ ባለባት ሴት መካከል ስላለው የፍቅር ታሪክም ተናገረች። ፊልሙ ያበቃው ኢንዱ ለቼንሺ የገባውን ቃል በመፈጸም እንዲያገባት በመጠየቅ ነው። ይህንን ሲሰማም ቼንሺ ወዲያውኑ ተነሳ። እንደተስማማም ገልጾ በልበ ሙሉነት ወደ መድረክ ወጣ። ከዚያም ቀለበቶቹን ተለዋወጡና ተሳሳሙ። እውነተኛ ፍቅራቸውን በሁሉም ፊት አረጋገጡ።